ይሄ ድምጼ ማለት ነው ለሀቢባ ለሙባረክ እዚህ ቲክታከር ላይ ሆኖ ማለት ነው ፈመስ የተባለ ሁሉ ቤቴሌ ስደት ዓለም ላይ ያለ ህዝብ ማለት ነው ይሄን ድምጽ ሊሰማ ይገባል። ሁሉም ሰው ማለት ነው ሀቢባ ጋር ድርሱልኝ። ሀቢባ እኛ እስከመቼ ነው ቆይ በአንድ ከአረብ ሀገር ያሉ ልጆች ማለት ነው ከመዳን ቤት የምናወጣቸው የተቸገሩ ልጆች እስከመቼ እኛ ራሳችን አጥተን እነሱን እያወጣን የምንኖረው? ለምንድን ነው እዚህ ቲክታክ ላይ ያለ ህዝብ ወጥቶ የማይጮው? ለምንድን ነው እናንተ ስንት ሚሊዮን ተከታይ ያላችሁ ዝም የምትሉት? በቃ ወጥተን እንጮህ። እኛ ካልጮን ጎረቤት ሊደርስልን አይችልም። እኛ በሽታችን ካልተናገረን ዶክተር ሊያክመን አይችልም። መድኃኒቱን ሊሰጠን አይችልም። ስለዚህ ለምንድን ነው ወጥተን የማንጮው? ለምንድን ነው ሳውዲ አረቢያ ሀገር የማይዘጋው? ለምንድን ነው ወጥተን ሳውዲ አረቢያ እንዲዘጋ ማናደርገው? ለምን አንጮህም? አንድ ላይ ሆነን እዚህ ቲክቶክ ላይ እንውላለን የተቸገሩን እየረዳን። ስለዚህ አንድ ቢሆን ሁለት ቢሆን እንረዳለን። አሁን ኦቨር እየሆነ መጣ። ልጆቻችን እየሞቱ ነው። ኢትዮጵያዊ እያለቀ ነው። ታዲያ ሞት ከሆነ ለሞት ከሆነ የምንወጣ ከሀገራችን ለምን ይዛው የምናገርልን መንግስት ካጣ እዛው ለምን አይጨርሰንም? እዛው ኢትዮጵያ ብንሞት ይሻላል እኮ። አንድ ላይ ቢጨርሰን ይሻላል። እዛ አገራችን ላይ ብንቀበርም ባንቀበርም ውሻ እንኳን ቢበላን አገራችን ላይ ለምን አንጮህም? ስንቱን አውጥተን እንችል። ስንቱ በመድኃኒት እየሞተ ነው እኮ። አረቦቹ እየመረዙ እየሰጡ ልጆቻችን እያሳበዱ ነው ያሉት። ቆይ እስከ መቼ ነው እኛ ዝም የምንለው? ለምንድን ነው ማንናገረው? ለምንድን ነው ማናወራው? ሙባረክ ለምንድን ነው ጫል ዝም ያላችሁት? ለምንድን ነው ዝም ያላችሁት? ለምንድን ነው ማትናገሩት? ለምንድን ነው ሳውዲ አረቢያ እንዲዘጋ ማታደርጉት? ለምንድን ነው እዚህ ቲክቶክ ላይ ያለ ህዝብ በተለይ ስደት ዓለም ላይ ያለ እነ ሳሪ ለምንድን ነው ዝም ያላችሁት? ለምን አትጮሁም? እስከ መቼ ነው እና ባንድ የምናወጣቸው? እስከ መቼ ነው? እኛ ባንድ ማውጣት አቅተናል እኮ። ዛሬ አንድ ስናወጣ ነገ እጥፍ 3 ሆኖ ነው የሚመጡት። አንድ ሬሳ ስናስገባ 4 ሬሳ ሆኖ ነው የሚመጣው። እስከ መቼ? ቆይ እስከ መቼ? እኛ በሽታችን ካልተናገረን እኮ መድኃኒት ልናገኘው አንችልም። ለምን አትጮሁም? ወጣችሁ ለምን ሳውዲ አረቢያ እንዲዘጋ አታደርጉም? ሞት ከሆነ የዛው ሀገራችን ይጨርሰን። መንግስት ከሆነ ይጨርሰን። እነ ፊሊፒን እነ ኢንዶኔሺያ ቢሆን እንደዚህ ሞታሉ? እስቲ ከፊሊፒን አንድ ሰው ሞተ ቢባል የነሱ ዜና ላይ የምታዩት ለዚች ልጅ ነው የሚያወሩት። የኢትዮጵያ 100 ሰው ሞቶ ራሱ የሚያወራ ሰው የለም። የሚያወራ መንግስት የለም። መንግስት ስለ መሬት ማደግና ስለ ሀገር ቤት መስራት ስለ ስፓልት ነው እየጨነቀ ያለው። ቆይ ስለ ልጆቻችን ለምን አናወራ? ሞት ከሆነ እዛው ይጨርሰን። እዛው ኢትዮጵያ ቢጨርሰን ይሻላል። ለምንድን ነው ሰው ሀገር የምንሞተው? ሬሳ ማስገባት መከራ። ልጆቻችን የሬሳቸው ፍሪጅ ሞልቶ እየተጣሉ ነው ያሉት ሳውዲ ላይ። ለምንድን ነው ሞት ከሆነ ለምን አንሞትም? ሀገራችን ላይ ለምን አይጨርስንም? እዛው መንግስት ከሀገራችን እያስወጣን ከሚገለን እዛው ብንሞትስ እዛ አይሻልም? ዛሬ አንዱ ስናወጣ ነገ ይጥፍ። ነገ ዛሬ አንድ ሬሳ ስናስገባ ነገ ሌላው ሬሳ ነው የሚጨምረው። እጥፍ እየተጨመረ ነው። ለምን ወጣችሁ አትጮሁም? ቆይ ባተኒ ማፊን ዱበተን ቲክቶከር ረጅር ተባተኒ ማፊን ዱበተን ማፊን ኑራን ጨፈነ ብይ ሰውዲ ጉያዳ ረን ፊዳ በለማጅራ ጉያዳ ልጆለን ከኛ ዱማጅርት ጉያዳ መረዘ ማጅርት ቆይ አማዮሚት ኑቲ ባኔ ዱበን ነው። ቆይ ኑቲ ወሬ ስደት ረጅሩ ጆለን ፈመሰው ተየደምተኔ ረጅር ተማፊን ይይተን ባተኒ ዱ ዮታ ዱ አፎ ካምባኑ ተብየ ከኛት ነው አጀሱ መንግስት ነው ፊጦ በርባድ አከኑት ዱም ነው በርባድ ብዩ መከኛት ነው አፊጡ ሰሮኒ ብየ ከኛ ነው ያቹ ወይ በቃ ቆሻሻ ብየ አረባ ከሰት ገተሙት በቃ ኑራ ጨፈሙ ከበ ብይ ሳውዲ ማፊን ይይተን ባተኒ ኡምነ ከኛ ወልታ የተዋርጊኑ መራነ እኮ ነቀል እኮ